ስደት ላይ ያለን እህት ወንድሞች ማወቅ ያለብን ነገር። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሰን ተገናኝተናል። ኢንሻአላህ ይጠቅማችኋል ያልኩትን የማውቀውን ይዤላችሁ መጥቻለሁ። መግቢያ ላይ እንደጠቀስኩት በተለይ ሰው ሀገር ላይ ያለን ሐዋላ እንፈልጋለን። በሐዋላ ነው የምንልከው ብዙ ጊዜ በአብዛኞቻችን። መላክ በምንፈልግበት ሰዓት ሰው ነው የምንጠይቀው። ምን ያክል ነው ሐዋላ፣ ምን ያክል ነው ምንዛሬ፣ ስንት ገባ ምናምን እያልን እንጠይቃለን። ወይ ዩቲዩብ ገብተን እንደዚህ እንፈልጋለን። በቀላሉ ስልካችን ላይ ባለው አፕ እንዴት አድርገን ማየት እንደምንችል አሳያችኋለሁ ማለት ነው ኢንሻአላህ። አሁን ቀጥታ ወደ ጎግል እንገባለን። ከዛ በፊት ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ቤተሰብ የሆናችሁ ላይክ በማድረግ ጀምሩ። እነዚህን የመሰሉ ጠቃሚ የሆኑ መረጃዎችን ይዤላችሁ እመጣለሁ ማለት ነው ኢንሻአላህ። አሁን እንግዲህ እዚህ ሰርች ባሩ ላይ ሳውዲ ሪያል ኢን ብላክ ማርኬት ቱዴይ ኢትዮጵያ ብለን እንጽፋለን ማለት ነው ኢንሻአላህ። እንደምታዩት እዚህ ሰርች ባሩ ላይ ሳውዲ ሪያል ኢን ብላክ ማርኬት ኦልሬዲ እኔ ስለጻፍኩት ይኸው መጣልኝ ማለት ነው፣ ስለማይበት ማለት ነው። ቀጥታ ይኸው እዚህ ጋር ሳውዲ ሪያል ኢን ብላክ ማርኬት ቱዴይ ኢትዮጵያ የሚለውን መርጣችሁ ትነካላችሁ ማለት ነው። ከዛ እንደምታዩት እንዲህ ብዙ ዝርዝር ይመጣሉ። መጀመሪያ ያለውን ኢትዮጵያ ብላክ ማርኬት የሚለውን እንነካለን ማለት ነው። ከዛ እንደዚህ ያመጣልናል። ያው እንደምታዩት እንግዲህ ያው እዚህ ጋር 48 ብር ከ60 እንደዚህ አድርገን ማወቅ እንችላለን ማለት ነው። እዚህ ጋር ልነግራችሁ ደግሞ የምፈልገው ሳውዲ ላይ ያለን ሳውዲ እንላለን። ዱባይ ያለ ነው ደግሞ ለምሳሌ ድርሃም ነው ደግሞ የዱባይ። እንደዚህ ብለን ሰርች እናደርጋለን ማለት ነው። የዱባይን ድርሃም በኢትዮጵያ ማለት ነው። ያው እዚህ መጀመሪያው ላይ ያመጣል። ከዛ እሱን በመንካት ወደፊት እንሄዳለን ማለት ነው። የዱባይ ድርሃምን ለማየት እንደምታዩት እዚህ ጋር 49 ብር ነጥብ አለው። እንዲሁም ደግሞ በያለንበት አሜሪካ ዶላር ከሆነ ዶላር አሜሪካ ብለን ዶላር የሚለውን ማስገባት ነው። በጣም ቀላል ነው። እንደዚህ እያደረጋችሁ ማየት ትችላላችሁ ማለት ነው። በየቀኑ ደግሞ ጎግል ላይ በየቀኑ አልጽፍም ብላችሁ ካሰባችሁ ደግሞ ይሄንን ጆይን በማለት
ቴሌግራም ግሩፕ ትቀላቀላላችሁ ማለት ነው። በየቀኑ ያለው መረጃ ይደርሳችኋል ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው ውዶችዬ። ኢንሻአላህ ይጠቅማችኋል ብዬ አስባለሁ። እንዲሁም ደግሞ እንደዛ አይነትና ይህን የመሳሰሉ መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ እያልኩኝ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።